ቻይና ካኦ የሚል ዩኒቨርሲቲ ኢንትራንስ ኤግዛም አላት ከ12 ወደ ዩኒቨርሲቲ መግቢያ ማለት ነውና ነገርየው በጣም ከባድ ነው የሚባለው ዓለም ላይ ካሉ ፈተናዎች በጣም የሚከብድና ተማሪዎቹ በጣም ተጨንቀው የሚያጠኑበት ጥቂቶቹ ብቻ ደግሞ ዩኒቨርሲቲ የሚገቡበት አይነት ፈተና ነው። ለአመታትም የሚወርቁ ደግሞ አሉ። እንደውም አንድ አለ 25 ጊዜ ራሱ የወደቀ ማለት ነው። 25 አመት ሙሉ ይፈተናል ግን ይወርቃል። አብዛኛው ሰው ያው ይሄኛ 25 ሆነ እንጂ 3-4 ከተፈተነ በኋላ በቃ ይተዋል፣ ሌላ ነገር ተሞክራለሽ እና በዛው ልክ ግን በደንብ ደግሞ የሚገቡም አሉ ጥቂት የሆኑ ሰዎች ማለት ነውና ነገሩ በጣም ከመክበዱ የተነሳ የቻይና መንግስት ገንዘብ ይሸልማቸዋል እስከ $300,000 ማለት ነው። በጣም ከፍተኛ ነጥብ ላመጡ ማለት ነው። ግን አንዳንድ በጣም ጎበዝ የሆኑ ተማሪዎች ደግሞ ይሄንን ስራ አድርገውታል ነው የተባለው። አንድ ኳን የተባለ ሰውዬ ለ2020 2021 እና 2022 የሀገሪቱን ቁጥር 1 የሆነ ደረጃ እያመጣ ዩኒቨርሲቲ ገብቷል የተባለው። ለምንድን ነው የሚደጋግመው? አንዴ ከተፈተነ 300,000 የአሜሪካን ዶላር ይፈቀዳል። እንደፈለክ መፈተን ትችላለህ። ያልፋል፣ ዩኒቨርሲቲ አይገባም። የሚቀጥለው አመትም ይፈተናል፣ ዩኒቨርሲቲ አይገባም። ይሄኛው እንደውም አሰሉትና በጣም ትልቅ የሚባለው የቻይና ዩኒቨርሲቲ ተምረህ አሪፍ ውጤት ይዘህ ወጥተህ 3 አመት ብትሰራ ራሱ ይሄ ሰውዬ በአንድ ፈተና የሚያገኘውን አትሰራ። ስለዚህ አንድ ፈተና ይፈተናል፣ የ3 አመት በጀት ይዘጋል። ቀጣይ ይፈተናል፣ የ3 አመት በጀት ይዘጋል። ኢትዮፒካሊ